ኢትዮጵያ በጀግኖች ልጆቿ ተጋድሎ በከፈለችው መስዋዕትነት ለጠላቶቿ ያልተደፈረች ዳር ድንበሯን ያስከበረችና ለሰንደቅ ዓላማዋም ክብር የተዋደቀች ሀገር ነች። ይኸው የሰንደቅ ዓላማ ተጋድሎ ለነጻነት የተከፈለ በመሆኑ በዜጎቿ ዘንድ ልዩ ትኩረት ይሰጠዋል። እኛ ኢትዮጵያውያን ሀገርን ዳር ድንበርንና ክብሩን ለማስጠበቅ ዳምና ላባቸውን አፍሶ አጥንታቸውን ከስክሶ ያስከበሩ ነጻነት ሉዓላዊ ሀገር ናት። እኛ ኢትዮጵያውያን ሉዓላዊ ሀገርነታችን ያስጠበቅነው በዚህ ሰንደቅ ዓላማ ስር ሆነን ነው። ሰንደቅ ዓላማ ለኢትዮጵያ ብቻ ሳይሆን ለሌሎች ነጻነት ያላገኙ ጥቁር ሕዝቦች ዘንድም ከፍተኛ አድናቆትን ያስገኘና ለሌሎች ሀገሮችም ተስፋ የጫረ ትልቅ የፍንጣቂ ብርሃን ነው ብለን መውሰድ ይቻላል። በመሆኑም እኛ ሰንደቅ ዓላማን ሁል ጊዜ ስናከብር በተለይ ደግሞ ለኛ ለመከላከያ ሰራዊት የሀገራችን ህዝባዊና ሉዓላዊነትን፣ አንድነቷን፣ ህብረ ብሔራዊነቷን እንዲጠበቅ ልዩ መለያ የሆነው ሰንደቅ ዓላማችን ሁል ጊዜ የምናዘክረውና የምናከብረው በመሆኑ በተለይ ለኛ መከላከያ ሰራዊት ትልቅ ትርጉም አለው። ልጆቿ በሚሰማሩበት ሁሉ ይህንኑ የነጻነት አርማ የሆነውን ሰንደቅ ዓላማ በዓለም አደባባይ በማውለብለብና ሉዓላዊነቷን በማስከበር ድል እየተቀዳጁ ጀግንነታቸውን እያሳዩበት ይገኛሉ። ከኢቲቪ አዲስ ቀን ጋር